ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁኝ። የአስረኛ ክፍል ሂሳብ ሎጋሪዝም እና ኤክስፖነንት የሚለውን ቻፕተር በደንብ አድርገን እናያለን በዛሬው ቪዲዮ። ባለፈው ቪዲዮ ኤክስፖነንትን ስላየን ዛሬ ሎጋሪዝም ላይ ፎከስ እናደርጋለን። ወደዚህ ኮንሰፕት ከመግባቴ በፊት እሱን ነገር በደንብ አንደርስታንድ ለማድረግ እዚህ ጋር አንድ ነገር ለመጠቀም ሞክሬያለሁኝ። 7 ሲደመር 5 12 ነው አይደለ? ስለዚህ የዚህ ግልባጭ ምንድነው? 12 ሲቀነስ 5 7 ነው። ምንድነው? መደመርን በመቀነስ ቼክ አደረግነው ማለት ነው። ወይንም ደግሞ 12ን ወደዚህ ለመመለስ ስንፈልግ 5 ስንቀንስበት 7 ይመጣል ማለት ነው። ሎጋሪዝምም እንደዛው ነው። ኤክስፖኔንሻል ፈንክሽንን ወደ ሎጋሪዝም፣ ሎጋሪዝምን ወደ ኤክስፖኔንሻል አንዱ ለማድረግ ነው። ኤክስፖነንትን አንዱ ለማድረግ ነው። ለምሳሌ to the power of 3 equal to 8 ነው። log 8 with the base 2 equal to 3 ነው። ስለዚህ ሁለቱ ዘሴም ናቸው ማለት ነው። እዚህ ጋር መደመርን በመቀነስ እንደገለጽ ነው ኤክስፖኔንሻሉን ወደ በሎጋሪዝም መግለጽ ወይንም ማመሳከር እንችላለን ማለት ነው። ወይንም በአጭሩ እዚህ ጋር አሁን 3 ጊዜ እርስ በራሱ ሲባዛ 8ን ይሰጠናል ነው አይደለም የምንለው እዚህ ጋር ደግሞ 2 በሆነ ቁጥር ፓወር ሲደረግ 8ን ይሰጠናል እንደማለት ነው። 2 በሆነ ቁጥር ፓወር ሲደረግ 8ን ይሰጠናል እንደማለት ነውና በዚህ መልኩ አንደርስታንድ ብናደርገው ሎጋሪዝም ለመረዳት ኢዚ ይሆንልናል ማለት ነው። ስለዚህ ቅድም እንዳልነው ምንድነው ሎጋሪዝም c with the base a እኩል ይሆናል b ካልን ምን ማለት ነው? ይቺ ቤዟ the power of b ማንን ይሰጠናል? c ይሰጠናል ማለት ነው። a the power of b እኩል ይሆናል c ይሰጠናል ማለት ነው። እዚህ ጋር log 8 with the base 2 እኩል ይሆናል 3 ማለት ነው። to the power of 3 ማለት 8 ይሰጠናል ማለት ነው። ይሄኛው ሎጋሪዝሙን በኤክስፖኔንሻል ገለጽ ነው ማለት ነው። በኤክስፖነንት ገለጽ ነው። ስለዚህ እዚህ ጋር አንድ ነገር ማየት አለብን። ይሄንን ከማየታችን በፊት ትዝ ይላችሁ እንደሆነ በባለፈው ቪዲዮ a the power of 0 አደረግን ማለት 1 ነው። ይቺ የፈለግነውን ቁጥር ብንጠቀም the power of 0 ካደረግን ስንት ነው የሚመጣው? 1 ነው። ኤግዛምፕል ወስደናል። 10 the power of 0፣ 20 the power of 0 እያንዳንዱም ስንት ናቸው? እንዳለ 1 ናቸው። ዋናው 0 ፓወር ከሆነች ማለት ነው። እዚህ ጋር ደግሞ ሎጋሪዝም ኦፍ 1 ማለት ደግሞ 0 ነው ማለት ነው። ምክንያቱም የኤክስፖኔንሻል ፈንክሽን ተገላቢጦች ስለሆነ ይሄ ማለት a አለች፣ ይቺ ሁል ጊዜ ፓወር ነች፣ 0 እኩል ይሆናል 1 ለዛ ነው። ስለዚህ ሎጋሪዝም ኦፍ 1 with the base anything ቢሆን እዚህ ጋር any number 0 ነው የሚሰጠው። እዚህ ጋር ሎጋሪዝም ኦፍ 1 ሚሊየን ሎጋሪዝም ኦፍ 1 with the base 1 ሚሊየን ብንል እኩል ይሆናል 0 ነው ማለት ነው። ይችኛው 1 ከሆነች እዚህ ጋር ደግሞ ከላይ ያለውን ቁጥርም ከዚህ ጋር ያለው ቁጥር ተመሳሳይ ሲሆን 1 ይመጣል። ለምሳሌ ሎግ 7 ከሆነ 1 ነው። ሎግ 9 ካለ 1 ነው። ሁለቱም ተመሳሳይ ከሆኑ እንደዛ ስናደርግ 1 ነው ማለት ነው። እዚህ ጋር የሚነግረን የኤክስፖነንት ተገላቢጦሽ እንደሆነ ነው። እንዳልኳችሁ ቅድም ሎጋሪዝም ኦፍ 8 with the base 2 3 ነው። to the power of 3 8 ነው። ስለዚህ አንዱ ማድረግ ይደራረጋሉ። ኤክስፖነንት እና ሎጋሪዝም አንዱ ይደራረጋሉ ነው የሚለው። እዚህ ጋር ደግሞ ሎጋሪዝም ኦፍ m with the base a እኩል ነው ሎጋሪዝም ኦፍ n with the base a። እዚህ ጋር ቤዞቹ ሁለቱም ተመሳሳይ ናቸው። ስለዚህ m እና n ተመሳሳይ ናቸው። ይሄንን ብዙ ጊዜ የምንጠቀመው ለጥያቄ ነው። ለምሳሌ እዚህ ጋር ሎጋሪዝም ኦፍ x plus 10 with the base 2 እኩል ነው ሎጋሪዝም ኦፍ 20 with the base 2 ከተባለ ሁለቱ እኩል ናቸው። ስለዚህ እኩል ናቸው ብለን የምናስብ ከሆነ ሁለቱም እኩል ናቸው ማለት ነው። ስለዚህ x plus 10 እኩል ይሆናል 20 ብለን ስለዚህ x እኩል ይሆናል 20 ሲቀነስ 10 ይሆናል። እችኛዋን በዚህ አድርገን እንቀንሳታለን። x 10 ይሆናል ማለት ነው። ስለዚህ እዚህ ላይ ይሄንን አፕላይ እናደርገዋለን ማለት ነው። እዚህ ጋር ሎስ ኦፍ ሎጋሪዝም የምንለው ርዕስ ይመጣል። እዚህ ጋር ምንድነው ፕሮዳክት ሩል የሚባል ላው አለ፣ ፕሮዳክት ላው የሚባል አለ።
ከመጽሐፋቸው ላይ ቴዎረም 3.1 ነው። ምን ይላል? ሎግ ኦፍ ኤ ፕሮዳክት ኢኳል ሰም ኦፍ ሎግ። ለምሳሌ እዚህ ጋር ምን አደረገ? ሎግ ኤም ታይምስ ኤን ዊዝ ዘ ቤዝ ኤ እኩል ሆነው ሎግ ኤም ዊዝ ቤዝ ኤ ፕላስ ሎግ ኤን ዊዝ ዘ ቤዝ ኤ ማለት ነው። እዚህ ጋር በኤግዛምፕል ሎጋሊዝም ኦፍ 4 ሲባዛ በ8 ዊዝ ዘ ቤዝ 2 እኩል ነው። ከማን ጋር እኩል ነው? ሎጋሊዝም ኦፍ 4 ዊዝ ዘ ቤዝ 2 ፕላስ ሎጋሊዝም ኦፍ 8 ዊዝ ዘ ቤዝ 2 ጋር እኩል ነው ማለት ነው። ይሄ ህግ ነው። ሁልጊዜ እዚች ጋር ያለችዋ የሚባዛ ቁጥር ከሆነ እንደዛ አድርገን ከፋፍለን ማስቀመጥ እንችላለን ማለት ነው ጥያቄዎችን ስንሰራ። እዚህ ጋር ደግሞ ፓወር ሎው የሚባል አለ። ምንድነው ይሄ? ለምሳሌ ሎጋሊዝም ኦፍ 9 ስኩዌር ዊዝ ዘ ቤዝ 3 ቢል እቺ ከላይ ያለችው ቁጥር በፓወር ካላት እዚህ ጋር እንደምታዩት ሎጋሊዝም ኦፍ ኤም ዘ ፓወር ኦፍ ቲ ዊዝ ዘ ቤዝ ኤ ይችኛዋን አር የት እንወስዳታለን? ከኋላ እንወስዳታለን። which is ሁለትን እዚህ ጋር እንወስዳታለን። ስለዚህ ሎጋሊዝም ኦፍ 9 3 ይሆናል ማለት ነው። ይሄ ማለት ደግሞ ስንት ነው? ሎግ 9 3 ማለት 3ን በምን ያህል ቁጥር ፓወር ብናደርገው ነው 9 የሚሰጠን? በሁለት። ስለዚህ 2 ሲባዛ ማለት ነው። ይሄ እዚህ ጋር ሲባዛለች ሎጋሊዝም ኦፍ 9 ዊዝ ዘ ቤዝ 3 2 ነው፣ 4 ይመጣል ማለት ነው። ኩዌሽንት ላው የሚባል ነው። እዚህ ጋር ደግሞ በተመሳሳይ ነው፣ ከማባዛቱ ጋር ተመሳሳይ ነው። ምንድነው ያደረግነው? ሎጋሊዝም ኦፍ ኤም ኦቨር ኤን ዊዝ ዘ ቤዝ ኤ እኩል ነው አደረገ። ከዛ ሎጋሊዝም ኦፍ ኤም ዊዝ ዘ ቤዝ ኤ ማይነስ ሎጋሊዝም ኦፍ ኤን ዊዝ ዘ ቤዝ ኤ አደረገ ማለት ነው። ስለዚህ መቀነስ ይሆናል ማለት ነው። መቀነስ ይሆናል ምክንያቱም ኤን ተመሳሳይ አድርገን መቀነስ እናደርገዋለን ማለት ነው። በዚህ መልኩ እንሰራዋለን ማለት ነው። እዚህ ጋር ምን አደረገን? ይሄኛው ኢኩዌሽን ተሰጠን። ስለዚህ ይሄ ማለት ሁለቱም ማካፈል ነው። ሁለቱም ቤዛቸው ተመሳሳይ ነው። ስለዚህ 54ን ለሁለት ስናካፍለው 27 ይመጣልናል ማለት ነው። እዚህ ጋር ቼንጅ ኦፍ ቤዝ ፎርሙላ የሚል አለ። እዚህ ጋር ትንሽ ጊዜ ወስደን ማየት አለብን። ሎግ ኤም ዊዝ ዘ ቤዝ ኤ ነው። በቀላሉ መስራት የማንችላቸው ቁጥሮች አሉ። አሁን ለምሳሌ ሎጋሊዝም ኦፍ 8 ዊዝ ዘ ቤዝ 2 በቃ 3 ነው፣ ይታወቃል፣ ኢዚ ነው። ነገር ግን አንዳንዴ በቀላሉ መልሳቸው ላይ መጣልን የሚችሉ ነገሮች አሉ። ስለዚህ እዚህ ጋር ቢ የምትባል አዲስ ቁጥር እንፈልጋለን። ያቺ ቢ መሆን ያለባት መጀመሪያ ቢ ከዜሮ መብለጥ አለባት ሁልጊዜ። ለምን ቢ ከዜሮ መብለጥ አለባት አይደል? ሎግ 8 ዊዝ ዘ ቤዝ 0 3 እንበለው። ስለዚህ እዚህ ጋር ምን አይነት ቁጥርን ብንከት ነው ይሄንን ትሩ ሊያደርግ የሚችልን? ዜሮን ብንከት 0 ዘ ፓወር ኦፍ 0 ነው የሚሆነው፣ አይሆንም። 0 ዘ ፓወር ኦፍ 1 ብናደርግ 8 ሊሰጠን አይችልም። ስለዚህ እቺ ቢ ምን ልትሆን አይገባም፣ ከዜሮ መብለጥ አለባት። አንድ ደግሞ መሆን የለባትም። አንድ ከሆነች ደግሞ ሁልጊዜ ሎጋሊዝም ኦፍ ለምሳሌ 8 ይሆን፣ ይሄ አንድ ነው አይደለ? 1 ዘ ፓወር ኦፍ 0 አንድ ነው። 1 ዘ ፓወር ኦፍ 2 አንድ ነው። ሁልጊዜ አንድ ነው የሚሆነው። ይችኛው አንድ መሆን አለባት ይሄኛውን። ስለዚህ ትሩ አያመጣውም። ከሁለቱ ውጪ መሆን አለበት ማለት ነው። ስለዚህ አንድ ጥያቄ እዚህ ጋር ሰርተን እንሞክር። እዚህ ጋር ጥያቄው የዚህ ጥያቄ ከዚህ እንጀምር። ሎጋሊዝም ኦፍ 981 ዊዝ ዘ ቤዝ 9 ነው። ሁለቱንም በተመሳሳይ እንገልጻቸዋለን። በተመሳሳይ እንገልጻቸዋለን ማለት በተመሳሳይ ፎርም ማለት ነው፣ ኢዚ ለማድረግ። ይሄኛው 81 3 ዘ ፓወር ኦፍ 4 ነው። 9 ደግሞ 3 ዘ ፓወር ኦፍ 3 ስኩዌር ነው። ስለዚህ ማንን ወሰድን? ሁለትን ወሰድን። አክቹዋሊ የፈለግነውን ቁጥር መውሰድ እንችላለን። የምንወስደው ቁጥር ግን ለኳልኩሌሽን የሚያመች መሆን አለበት። እሱ ካልሆነ በዚሁ ጥያቄ አሳያችኋለሁ። ስለዚህ ሁለትን ወሰድን። አክቹዋሊ ይሄ ቀጥታ መስራት ትችላላችሁ። ምን አደረገ? ጥያቄው ይሄ ነው። ይሄ ያው መልሱን እናውቀዋለን፣ ሁለት ነው። ያው 9 ስኩዌር ሲሆን 81 ነው። ይሄንን ፕሮሰስ መምጣት አያስፈልግም፣ ግን አንዳንድ ጥያቄዎች አሉ። ስለዚህ ሁለትን ወሰድን። 81ን በ3 ዘ ፓወር ኦፍ 4 ወሰድ ነው። 9ን ደግሞ በ3 ስኩዌር ወሰድ ነው። ስለዚህ ምን አደረግን? እዚህ ጋር ሎግ 3 ዘ ፓወር ኦፍ 4 ሁለት አደረግን። ሎግ 3 ዘ ፓወር ኦፍ 2 ዊዝ ዘ ቤዝ 2 አደረግን። ስለዚህ እነዚህ ፓወር ከሆኑ ምን ተባብለናል? ወደ ኋላ ይመጣሉ ተባብለናል። እዚህ ጋር እና እዚህ ጋር አስቀምጥናቸው። ይሄኛው ተመሳሳይ ስለሆነ 1 ይሆናል። 4 ኦቨር 2 ስንት ይሆናል? 2 ይሆናል ማለት ነው። ግን እንደዚህ አይነት ጥያቄ ቢገጥመንስ? ለምሳሌ እዚህ ጋር አንድ ጥያቄ አለ። ይሄንን አሁን ምንም ማድረግ አንችልም። ለምሳሌ ሎጋሊዝም ኦፍ 32 ዊዝ ዘ ቤዝ 8 አሁን ይሄንን እዚህ ጋር አንድ ብናደርገው ያው 8 ነው። 8 ኢዝ ዘ ፓወር ኦፍ 1 8 ነው። ስለዚህ አይሆንም። ይሄ
2 ብናደርገው 64 ይሆናል፣ 32 አይሆንም። ስለዚህ ግዴታ ይሄንን መጠቀም አለብን። ምን የሚባለውን ሎ ቼንጅ ኦፍ ቤዝ ፎርሙላ የሚባለውን ማለት ነው። ስለዚህ 7ን ወሰድን ማለት ነው። እዚህ ጋር 7ን ወሰድን። ስለዚህ 32ን በቱ ዘ ፓወር ኦፍ 5 ብለን ገለጽን፣ 8ን ደግሞ ቱ ዘ ፓወር ኦፍ 3 ብለን ገለጽን ማለት ነው። ምን አደረግን? ሎጋሪዝም ኦፍ ቱ ዘ ፓወር ኦፍ 5 ዊዝ ዘ ቤዝ 7 ኦቨር ሎጋሪዝም ኦፍ ቱ ዘ ፓወር ኦፍ 3 ዊዝ ዘ ቤዝ 7 አደረግን። አሁን ነገሮች ቀለሉ አይደለ? ይችኛዋን 3 ወደዚህ ትሄዳለች። 5ን መጀመሪያ እዚህ ጋር እንጻፋት። 5 ሎግ 2 ዊዝ ዘ ቤዝ 7 እዚህ ጋር ደግሞ 3 ሎግ 2 ዊዝ ዘ ቤዝ 7 ሁለቱ ተመሳሳይ ስለሆኑ እናጠፋቸዋለን። 5 ኦቨር 3 ይመጣል ማለት ነው። ቢን የምመርጡበት መንገድ በተመቻለ መጠን ቀላል ቁጥር ቢሆን ጥሩ ነው። ሌላ ቁጥር እንጠቀማለን ካላችሁ ለምሳሌ እዚህ ጋር በደንብ ግልጽ ለማድረግ ቅድምን ትዝ ካላችሁ 2ን የወሰድ ነው። 5ን ሲወስድ ሎጋሪዝም ኦፍ 81 ዊዝ ዘ ቤዝ 5 ሎጋሪዝም ኦፍ 9 ዊዝ ዘ ቤዝ 5 አደረገ። ቁጥሩ እንደዚህ ያለ ቁጥር ይመጣባችኋል እና አስማች አስ ፖሲብል ቀለል ያለ ቁጥር ለመውሰድ ብትሞክሩ ለእናንተም ኢዚ ይሆንላችኋል ማለት ነው። እዚህ ጋር ኮመን ሎጋሪዝም ወይም ቤዝ 10 ሁሉም ሎጋሪዝም ለምሳሌ አንድን ብንገልጽ ሁልጊዜ ምን ይባላል? ከስር አንድ አለች አይደለ? ሁለትን ብንገልጽ ከስር አንድ አለች። ሶ ሎግ 9 ብንል ሁልጊዜ ከስር ምን አለች? 10 አለች ማለት ነው። ስለዚህ ይሄንን በደንብ አስተውሉ። ስለዚህ ኮመን ሎጋሪዝም ላይ ሎጋሪዝም ዊዝ ዘ ቤዝ 10 አር ኮልድ ኮመን ሎጋሪዝም ይባላሉ። ስለዚህ ለአሁን ሎግ 17 ብል ይሄ ኮመን ሎጋሪዝም ነው። ምክንያቱም ቤዙ ስንት ነው? 10 ነው ማለት ባልጽፍበትም ይታወቃል ነው ባጭሩ። ስለዚህ ጋር ኤክስፕሌን የሚያደርግ ፓርት አለው። ኤ ኮመን ሎጋሪዝም ኢዝ ኤ ሎጋሪዝም ዊዝ ዘ ቤዝ 10 ሶ ኢት ኢዝ ሪትን አስ ሎግ ኤክስ። ሎግ ኤክስ ብለን ብንጽፍም 10 እዚህ ጋር በውስጥ ታዋቂነት አለች። ስለዚህ which means ከዚህ ጋር ተመሳሳይ ነው ማለት ነው። ስለዚህ ምን ይላል? the common logarithm tells us how many times 10 must be multiplied by itself to get a given number የሚለውን ያሳየናል። እዚህ ጋር አሁን ሎግ 20 ብል እዚህ ጋር 10 አለች። 10ን ስንት ጊዜ ፓወር ብናደርጋት ነው 20 ነው የሚሰጠን የሚለውን የምናውቅበት ነው። ቪዲዮውን ስላያችሁ በጣም አመሰግናለሁ። ያልገባችሁ ነገር ግራ የገባችሁ እንድናስተካክለው የምትፈልጉት ነገር ካለ ንገሩን፣ እናስተካክላለን። መጽሐፎቹን የምትፈልጉ ቴሌግራም ቻናላችንን አብረን አታች አድርገን እንለቃለን። በምስሉ ላይ የምታዩት የቴሌግራም ቻናላችን ነው። እሱን ጆይን ማድረግ ትችላላችሁ። እናመሰግናለን።